ከቤት ሳትወጣ ምንም አይነት አደጋ ሳያጋጥምህ ነገር ግን በውስጥህ የሆነ የማይታወቅ ፍርሃትና ጭንቀት ሰላም ነስቷል። ሌሊት ስትተኛ ስለ ነገው ቀንህ፣ ስለ ስራህ፣ ስለ ትምህርትህ ወይም ስለ ወደፊት ህይወትህ እያሰብክ መተንፈስ እስኪያቅትህ ድረስ ተጨንቀህ ታውቃለህ? ለምሳሌ ፈገግ ብለህ ሰውን ብታወራም በውስጥህ ግን እየተጨነቅ ሊሆን ይችላል። ፍርሃትና ጭንቀት ደግሞ አእምሯችን ሊመጣ ከሚችል አደጋ ራሱን ለመከላከል የሚዘጋጅበት ተፈጥሯዊ መንገድ ነው። ነገር ግን ይህ ፍርሃት ከልክ በላይ ሲሆን ስራህን፣ ትምህርትህን፣ ማህበራዊ ህይወትህን አልፎ ተርፎም ጤናህን ቀስ በቀስ አደጋ ላይ እየጣለው ይመጣል። ብዙዎቻችን ጭንቀትን ለማሸነፍ በኃይል እንታገላለን። ነገር ግን በታገልን ቁጥር ጭንቀቱ እየበረታብን ይበልጥ እየከበደን ይሄዳል። ለምን መሰለህ? ምክንያቱም የምንጠቀመው መንገድ ስህተት ስለሆነ ነው። በዛሬው ቪዲዮአችን ላይ የውስጥ ፍርሃትንና ጭንቀትን ለአንዴና ለመጨረሻ ጊዜ የምታሸንፍባቸውን በሳይንስና በሳይኮሎጂ የተረጋገጡ 4 በጣም ውጤታማና ተግባራዊ መንገዶችን እንመለከታለን። እነዚህን መንገዶች ካወቅ በአእምሮ ላይ ሙሉ በሙሉ ቁጥጥር ይኖርሃል። ቀጥታ ወደ መጀመሪያውና ትልቁ ሚስጥር እንለፍ። አንደኛ፣ ፍርሃትን አለመታገል the art of acceptance። የመጀመሪያውና ትልቁ የስነ ልቦና ሚስጥር ጭንቀትን አለመታገል ነው። እስኪ አንድ ምሳሌ ልስጥህ። ጭንቀትን ልክ እንደ ባህር ውሃ ላይ ብንወስደው ውሃው ውስጥ ስትገባ ለመውጣት በታገልክና እጅና እግርን ባወዛወስክ መጠን ይበልጥ ትሰምጣለህ። ነገር ግን ራስህን አዝናንተህ ሪላክስ አድርገህ መታገልህን ካቆምክ ውሃው ራሱ ወደ ላይ ያንሳፍፋል። ልክ እንደዛ ሁሉ ጭንቀት ውስጥም ስትገባ መጨነቅ የለብኝም፣ ለምን እፈራለሁ፣ ጠንካራ መሆን አለብኝ ብለህ በኃይል ስትታገለው አእምሮህ አደጋው በጣም ትልቅ እንደሆነ ያስብና ይበልጥ ይረበሻል። ሳይኮሎጂ እንደሚለው ጭንቀቱ ሲመጣ ዝም ብለህ ተቀበለው። ለማምለጥ ከመታገል ይልቅ በውስጥህ እንዲህ በል፣ አሁን እየተጨነቅኩ እንደሆነ አውቃለሁ፣ ይህ የስሜት መለዋወጥ ደግሞ ልክ እንደ ደመና ያልፋል ብለህ ስሜቱን ሳታገለው ልክ እንደ እንግዳ ስታስተናግደው አእምሮህ የሚከላከልለት እውነተኛ አደጋ እንደሌለ ይረዳል። ጭንቀቱም በደቂቃዎች ውስጥ ጉልበቱ እየደከመ ይመጣና መጥፋት ይጀምራል። ሁለተኛ፣ የ5-4-3-2-1 የሳይኮሎጂ ዘዴ ወይም ግራውንዲንግ ቴክኒክ። ጭንቀት አእምሮ የሚፈጥረው ትልቅ ውሸት ነው። የሚፈጠረውም አእምሯችን ስለ ወደፊት ገና ባልመጣና በማይጨበጥ መጥፎ ነገር ላይ ብቻ አተኩሮ ሲያስብና ሲብሰለሰል ነው። የ5-4-3-2-1 ዘዴ ደግሞ አእምሮህን ከተደቀነበት የሐሳብ ማዕበል በቅጽበት አውጥቶ አሁን ስላለህበት እውነተኛ ሰዓት ወይም ፕሬዘንት ሞመንት እንዲያስብ የሚያደርግ የአእምሮ መልህቅ ነው። ጭንቀቱ ጥልቅ ሲሆንብህና ልብህ በፍጥነት ሲመጣ ቆም በልና በአካባቢ ያሉትን የሚከተሉትን ነገሮች በንቃት አስተውል። 5 የምታያቸውን ነገሮች በአይን መዝግብ። ለምሳሌ ግድግዳ ላይ ያሉትን የተሰቀሉ ስዕሎች ወይም ፎቶዎች፣ ቤቱ ውስጥ ያሉ ዕቃዎችን፣ አምፖሉን ወዘተ። 4 ልትነካቸው የምትችላቸውን ነገሮች አስተውል። ለምሳሌ የለበስከውን ልብስ፣ ሻካራነት፣ የምትረግጠውን ወለል፣ በእጅ ላይ ያለውን ስልክ። 3 የምትሰማቸውን ድምፆች አድምጥ። የወፍ ጩኸት፣ ከሩቅ የሚሰማ የመኪና ድምፅ፣ የሰዎችን ንግግር። 2 ማሽተት የምትችላቸውን ነገሮች አሽተት። የቡና ጠረን፣ የወጥ ወይም የምግብ ሽታ። 1 በምላስህ ልትቀምሰው የምትችለውን ነገር አስብ። ይህንን ስታደርግ አእምሮ ትኩረቱን ከሚያስጨንቁት ሀሳቦች ላይ ሙሉ በሙሉ ያነሳና ወደ 5ቱ የስሜት ሕዋሳት ያዛውረዋል። አእምሮ በአንዴ 2 ቦታ ላይ ማተኮር ስለማይችል ወዲያውኑ የመረጋጋት ስሜት ይሰማሃል። 3ኛ፣ የከፋውን ሁኔታ ማሰብና መጋፈጥ the worst case scenario analysis። ጭንቀት የሚበረታውና የሚያይለው አለማስተዋልን ወይም አለማወቅን ተመርኩዞ ነው። አእምሯችን ነገሮችን አጋኖ ችግር ውስጥ ነህ፣ ሁሉም ነገር ሊበላሽ ነው እያለ ያስጨንቃል። ይህን ፍርሃት ለመስበር ግን ነገሩን በግልጽ ብርሃን ላይ ማውጣት አለብህ። ራስህን በግልጽ እንዲህ ብለህ ጠይቅህ፣ እሺ አሁን በገጠመኝ ወይም በምፈራው ነገር ላይ ሊከሰት የሚችለው የመጨረሻው የከፋው ነገር ወረስት ኬስ ሴናሪዮ ምንድን ነው በል። ለምሳሌ ፈተና መውደቅ ሊሆን ይችላል፣ በሰዎች ፊት መሳሳል ሊሆን ይችላል፣ ወይም ደግሞ ያሰብከው ስራ ለመሳካል ሊሆን ይችላል። አሁን ዋናው ጥያቄ ይመጣል። ያ የከፋው ነገር ከተከሰተ በኋላ ምን ታደርጋለህ? መፍትሄው ምንድን ነው? ፈተና ብትወድቅ እንደገና ታጠናለህ። በሰዎች ፊት ብትሳሳት በሚቀጥለው ታስተካክላለህ። ሊከሰት ለሚችለው ለከፋው ነገር አስቀድመህ እቅድ ወይም መፍትሄ ስታዘጋጅ ፍርሃቱ በአንተ ላይ ያለው ጉልበት ሙሉ በሙሉ ይከስማል። ምክንያቱም አእምሮ ለማንኛውም ነገር ዝግጁ መሆኑን ሲረዳ በራስ መተማመኑ ይጨምራል፣ ጭንቀቱን ቦታ ያጣል። 4ኛ፣ የነርቭ ስርዓትን በረጅሙ በመተንፈስ ማረጋጋት ዲፕ ብሪዚንግ። ስትጨነቅ የሰውነት የደህንነት ሲስተም ይረበሻል፣ የልብ ምት ይጨምራል፣ አተነፋፈስህ ይዛባል። ይህ የሰውነት ሁኔታ ለአእምሮ አደገኛ ጦርነት ውስጥ ነህ የሚል መልእክት ደጋግሞ ይልካል። አንተ ግን ይህንን የሰውነትን ሁኔታ በመቀየር ለአንጎልህ የጭንቀት ማዕከል አሜግዳላ ሰላማዊ ምልክት መላክ ትችላለህ። ይህም ዘዴ እንደሚከተለው ነው። ለ4 ሰከንድ ያህል በአፍንጫ በጥልቀት አየር ወደ ውስጥ አስገባ። ካስገባህም በኋላ ለ4 ሰከንድ አየሩን በውስጥ አፍነህ ያዘው። ከዚያም ለ4 ሰከንድ በአፍህ በቀስታ እፍ
እያልክ ወደ ውጭ አስወጣው። ይህንን 5 ጊዜ ብቻ ደጋግመህ ስታደርግ በሰውነት ውስጥ ያለው የነርቭ ስርዓት ይረጋጋል፣ የልብ ምትህ ይስተካከላል እና አእምሮህ ወዲያውኑ የደህንነት የመረጋጋት ሆርሞኖችን መልቀቅ ይጀምራል። አስታውስ፣ ፍርሃትና ጭንቀት በዕለት ተዕለት ህይወትህ ውስጥ ሊያጋጥምህ የሚችል ተፈጥሯዊ ክስተት ነው። ነገር ግን በየቀኑ ጭንቀት ባጋጠመ ቁጥር እነዚህን 4 የሳይኮሎጂ መንገዶች ስትለማመዳቸው አእምሮህ በአንተ ላይ ያለውን የበላይነት እየቀነሰና አንተ በሱ ላይ ያለህን ቁጥጥር እየጨመረ ይሄዳል። ጭንቀትና ፍርሃት ሙሉ በሙሉ የመቆጣጠር ስልጣን እንዳለህ ልብ በል። እንግዲህ ይህና መሰል ህይወትን የሚቀይሩ የሳይኮሎጂ የግል ስብዕና ግንባታና የአእምሮ ሚስጥሮችን ሁልጊዜ እንዲደርሱ ቪዲዮቹን ላይክ አድርግ። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሳ። በሚቀጥለው ቪዲዮ ይበልጥ ጠቃሚ በሆነ ሀሳብ እስክንገናኝ ድረስ ደህና ሰንብቱ።